ይሄ ልጅ ሚያክ ሆነ ያንን ነገር ለምን አላቋረጠውም? ለምን አላስቆማቸውም? ለምን እንዳይገባ ወደ ህይወቷ አልከለከላትም? እሱ ልክ ነው ተናግሬያለሁ እና ለምን ያስመሰላል? ስማኛ ልንገርህ እኔ ያስመሰለኝ አይደል በገንዘብ የገዛቸውን ልጆች ሳጋፍጣቸው አይታል አይደል በኋላ ላይ ነው በሆነ ከሰላያያችሁ ነው ባሉ ነው የምታረገው ነገር ትክክል አይደለም። እኔ በምን እሺ ንገረኝ። እና አይደለም ስማኝ ወንድ መቀየር ሴት መቀየር እርድና ነው ኖ ያለፈ ነገር አልፏል ተቀይሮ ምን በቃ አሁንም ይኸውላችሁ መስመራችሁን አሳቱ ሁለታችሁም ማለት ነው። እዛ በኔ ፊት ሳይሆን ሌላ ቦታ ከተፈለጋችሁ ተጨቃጨቁ። በኔ ፊት ግን ይሄንን ነገር አታውሩ። ሲቀጥል ደግሞ ሁለታቸውም ልክ አይደሉም። አሁን ያሉበት መስመር ልክ አይደሉም። ልክ ናቸው እያሉ የሚደግፏቸው ሰዎች ሊኖሩ ይችላሉ፣ ግን ልክ አይደሉም። በቃ አብርሃምም ልንገርህ ስማኝ፣ ምን እያደረገ ነው ያለው? ከማይሆን ይኸውልህ እንዲህ ነው በትዳር ላይ ደረብ እንደዚህ ያደረክ ማገጥ ብዙ ነገር የተባለበት ሴት ናት እቺ ሴት ሄርሜላ ማለት በሷ ብዙ ነገር ተገፍቷል። በሚዲያ ፊትም ሆነ ቤተሰብ ሁሉም ተዋርዷል። በሷ ምክንያት ተዋርዷል። ዛሬስ ላይ እውነት እንዲሆን ግን አልፈልግም። ገባ አይደል? ያ የተዋረደበት ቤተሰብ የተሰቃየበትን ነገር እውነት እንዲሆን አልፈልግም። ታሳዝነኛለች። ብዙ ነገር ያሳለፈች ሴት ስለሆነች ብትካስ ደስ ይላል እኮ፣ ግን በዚህ መልኩ አይደለም የምትካሰው። እራሷን ቆፍጠን ብላ በቃ ጀግና የአንድ ልጅ እናት ጀግና ሆና ከዛ ይመጣል እኮ ወንድ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው ተመልሼ መጥቻለሁ ከትንሽ ጊዜም በኋላ እና እንዴት ናችሁ? እኔ ደህና እንደሆናችሁ ተስፋ አደርጋለሁ ቤተሰቦቼ። እና ዛሬ የመጣሁት በአንዳንድ ሀሳብ ነበር እና የማይሆን ነገር ምናምን ስላለ ያው በአሚሮም ጉዳይ ብዙ ነገር አለ ብቻ አሚሮ በማይሆን ነገር ከኔ ጋር እያለ እሱ ሩታን እንትን እያለ ዛሬ ወደ ሄርሜላ ተገልብጦ እንደዛ ማድረግ የለበትም በሚል ነገር ነው። እንደዛ ያረጋል ብዬም ደግሞ አልጠበኩም ነበር። እኔ ያው ሰው ልጅ ነው መቀየር ይችላል ምናምን ብዙ ነገር አለ። ለምን ተቀየረም ብዬ ደግሞ እኔ መናገር አልችልም፣ መብቱ ነው። እሱም የራሱ ሐሳብ አለው፣ እኔም የራሴ ሐሳብ አለኝ። ግን እዚች ጋር ደግሞ እየሆነ ያለው ነገር ትክክል አይደለም። ደስተኛ ማያረግም። ሚሩ የሚሰራው ስራ ትክክል አይደለም። ቤተሰቦች እያደረገ ያለው ነገር ሰርግ ናፍቆኛል ምናምን የሚለው ነገር በጣም የሚያስጠላ ነገር ነው እያደረገ ያለው እና ዛሬ ከአብርሽ እህት ጋር ቡዜን ጠርቻታለሁ አንዳንድ ነገር ለማለት። ያው እሷን ትንሽ ስለሚያከብሯት ብዙ ነገር ይፈሯታል ምናምን፣ ለእሷ ትልቅ ክብር አለን እንደ የአብርሽ እህት በመሆኗ። አስተሳሰቧም ትልቅ ሰው ስለሆነች ምርጥ ሰው ናት። እና ብቻ ካሉት እሷ ትሻላለች። እያደረጉ ያሉት ነገር ትክክል አይደለም፣ የሚያስጠላ ነገር ነው እያደረጉ ያሉት። አሚሩ ከኔ ጎን ነበር፣ አሁን ላይ ግን ተቀያይሮ ምናምን ብቻ አላቅም። እና ቡዜን ጠርቻታለሁ፣ አሁን እየመጣች ነው። ብቻ ታየኛለች። ሰላም ነው። ደህና ነሽ? ዛሬም ካሜራ ፊት ነው? አዎ ዛሬም ካሜራ ፊት። ያው እሺ፣ በአንዳንድ ነገር ያው በጊዜያዊ ነባራዊ ሁኔታ ባለው ችግር አጥቶን ያውቃል ብለህ ነው? ሰው ስትሆኝ ችግር ላይ ያጣሽ ይችላል። እውነት ነው። ያው ብዙ የሚያስጠሉ ነገሮች አሉ በይሳት። ያ ደግሞ አንቺ መቅረፍ ትችያለሽ ብዬ ነው አንቺን የጠራሁሽ። ምን እንዳደርግ ነው? ያው በእነ አብርሽ ጉዳይ ነው። እነሱ ማየውን ላይ ናቸው። አሁን እኔና አንቺ ከዛ ፊት ተገናኝተን አናውቅም፣ ተደዋውለን ነው። አረ እና ካሉት ውስጥ አንቺ ትሻያለሽ ብዬ ነው እኔ የጠራሁሽ አንቺን ለማናገር ማለት ነው። እኔ ሁለቱ ቢታረቁ በጣም ነው ደስ የሚለኝ። እና ባለፈው ራሱ አንተ መተዋል ደስታ ምናምን እያሉኝ ነበር። ያ ነገር እኔ ጥፋቱ ነው ያስመጣው። ብዙ ጓደኛዬ ነው ደስታ፣ ከዛ ፊት ብዙ ነገር አሳልፈናል። ማንም አያውቀውም ነበር። አፍቅሯት አይደለም የመጣው። እኔ ቢያፈቅራት ደስ ይለኝ ነበር። ተለያይተዋል አይደል አብርሃም፣ ግን ደግሞ አፍቅሯት ቢሆን እኔ ደስ ነው የሚለኝ። ስላላፈቀራት ግን መሆን የለበትም። እኔ ነግረኝ ነበር እንዲህ ነኝ ለመጠቀም ነው እሷን ብዙ ነገር ይለኝ ነበር። ደስታ ነው እንደዚህ የሚለው? አዎ እኔ እኮ አሁን ደስታ ጓደኛዬ ነው። ማንም አያውቀውም ነበር ከዛ ሲመጣ ማለት ነው። እኔ ከቡታጀራ የመጣሁት እሱ ጠርቶኝ ነበር እና ባለፈው ረፍ በቃ ምናምን ስለው እምቢ ምናምን ሲለኝ ያው ማድረግ ያለብኝ አረኩ። ከነ አሚሮ ጋውኝ ከነ ብሩክ ጋውኝ ማድረግ ያለብኝን አደረኩ። ስለዚህ እኔ በሷ እንዲመጡብኝ አልፈልግም በሩታ እና እኔ እሷ እንድትጎዳ አልፈልግም። ለሷ ብዬ ደግሞ እሷን ሶክ ሰዓት አያገባችሁ ምናምን አለች።
አሁን ምን አለ መሰለክ አሁን እንደዚህም እንደዛም ለማለት ለፍርድም ከባድ ነው ገባ ምክንያቱም ሁለቱም ጥፋት ላይ ናቸው የራሳቸው እንኳን ይኑሩ ህይወት ምን አገባኝ እንኳን ብለህ ሁለቱንም ስትታው መተው አትችልም እና አብሽም ጋር ቢሆን ሩታም ጋር አንዳንድ ሰው እኔ እንዲያውም ሚዲያ ላይ እንደዚህ አይነት ነገሮች ባላወራ ብዬ ነበረ ምክንያቱም አንዳንድ የሚረዱ ቤተሰብ አሉ ማይረዱ ቤተሰቦች አሉ አንዳንድ ሰዎች እየተናገሩኝ ነበር ሐሳቡ ሳይገባቸው ወይ ደግሞ አብርሽ ለአብርሽ ሳላስብ ቀርቼ እንደ እየመሰላቸው ነው ብዙ ሰዎች እንትን እያሉ ያሉትና ከባድ ነው ሰው ልጅ በእርግጥ ተረዳኝ ማለት ይከብዳል እና እነሱም እየተረዱኝ አይመስለኝም ዝም ብዬ ሳስበው እኔ ያልኩ ያለሁትኝ እሱ ደስተኛ እንዲሆን አልፈልግም ማለት ሳይሆን ሩታም እሱም የማይሆን ህይወት ላይ ማየት አልፈልግም ነው የኔ ዋናው ሐሳቤ ማለት ነው እና እንደዛ ባልኩበት ግን ሌላ ነገር ነው እየተባልኩ ያለሁት እኔ ግን ያልኩት ያለሁት ምንድነው ገና ናት እሷም ገና ናት ብዙ ነገሮች እያበላሸች ነው አሁን ላይ እሱም እያበላሸ ነው ያለው እስኪ ስለ ወንድሜ እኔ እንዲያውም የምሬን ነው ቢያወሩኝ ሁላ ደስ ይለኛል ፋሚሊ ማለት ነው በውስጥ ሜንሽን የሚያደርጉኝ ሰዎች አሉ እንደዚህ የሚያወሩኝ ሰዎች አሉና የትኛው ኩራቴ ነው ስለሱ አጥብቄ እንዳወራ የሚያደርገኝ ብዬ ሳስበው ምንም ነገር የለም ገባ ትዳር በፈታበት ቅጽበት ወይም ደግሞ ሳይፈታ ነው ይሄንን ነገር የተከሰተው እውነተኛ ትክክል አልነበረም አብርሃም እንዲባል ነው እየሆነ ያለው ይሄ ስም ደግሞ የጠፋው ሄርሜላ ከመጣች በኋላ ነው በጣም ስርዓት ያለው ልጅ እኔ ደጋግሜ ነው የምናገረው ሚዲያ ላይ አሁን ላይ እየሰለቸኝ ይመስለኛል በማውራት ብዛት ማለት ነውና የተከበረ ብዙ ነገሮችን የሚያደርግ ስነ ስርዓት ያለው ልጅ አሁን በዚች ልጅ ላይ ምክንያት ግን ስነ ስርዓት አልባ የማይሰማ ልጅ ብዙ ነገር ተባለ ሚዲያ ላይ አልፎም ተርፎ ቤተሰቡ ጭምር ብዙ ነገር እየተባለ ነው እና ምን ማድረግ ትችያለሽ ስትለኝ አሁን እኔ እረፉ ብዬ ከማስቆም ባሻገር እነሱን አላግታቸው ወይ ደግሞ የሆነ ነገር አላደርግ ትክክል ናቸውን ብዬ ደግሞ ከነሱ ጋር ልጓዝ አልችልም አብርሃምም ትክክል ነው ብዬ ልደግፈው አልችልም ሩታም ትክክል ነሽ ብዬ ልደግፍ አልችልም ይሄ ማለት ምንድነው እሷ አሁን ላይ ምንድነው እንዲህ የሚያረጋት እናወራለን በውስጥ በሚዲያ ቀጥታ መተን አናውቅም ምክንያቱም ከሁሉም እንደማወራ እሷም ጋር እንዲሆን ስለማልፈልግ ነው ይሄ ነገር እንደዚህ ማደርገው ማለት ነው ግን እሷ አሁን የሆነ በቃ ልቤን የተሰበርኩትን ነገር ይጠግረኛል ብላ የምትፈልገው ነገር እሷን ማንነቷን እያሳጣት ነው የሚሄደው አሁን ይሄ ደስታ የሚባል ጉድ የሚያመጣባት ነገር አይታወቅም ታሳዝነኛለች ብዙ ነገር ያሳለፈች ሴት ስለሆነች ብትካስ ደስ ይላል እኮ ግን በዚህ መልኩ አይደለም የምትካሰው እራሷን ቆፍጠን ብላ በቃ ጀግና የአንድ ልጅ እናት ጀግና ሆና ከዛ ይመጣል እኮ ወንድ እኔ ብዬ ማስበው እንደዛ ነው እሱን ጋር ስትሄድ ደግሞ እሱም ተረጋግቶ ነገሮችን እንዲህ በቃ እሱ ስህተት ነው እሱ የሆነ ነገር ነው የተባለው ነገር እንዲሆን ነው እያደረገ ያለው እና ያ ነገር ባይፈጠር ደስ ይለኛል ጆ አሁን እኔ ማድረግ የምችለውን ከማድረግ ወደ ኋላ አልልም በነገራችን ላይ ማለት ነው ቡዜ አሚሩንም ጠርቼዋለሁ ያው እየመጣ ነው መሰለኝ ያው እሱ ነው አንተንም ጠራው ያው እኔም በጣም ተናድጄበታለሁ እያደረገ ያለው ነገር ያኔ ሩታን እንትን እያለ ዛሬ ላይ ግን በጣም እንትን ከሚባየው ነው አሚሩ ሰላም ነው እንዴት አማን ቆየሁ እኮ አይ በአንዳንድ ነገር ፈልገን በካሜራ ፊት ነው የጠራነህ ለምን ፈለክ አይ አሚሩ በጣም እያጠፋ ያለው ነገር አለ ማኔ እኔ አሁን እንደ ወንድምነት ብዙ ነገር አሳልፈናል ስለ ማጥፋት ማለት ምን ማለት ነው ያው እያደረከ ያለው ነገር ጥሩ አይደለም ሩታ ያኔ ቤት አስገብተን መክረናት ምን ብለናት እንዴ እኔ ስናገር ሰምታል ከአብርሃም ጋር ራሱ ባትሆኝ ከደስታ ጋር መሆን የለብሽም እያልናት ነበር አይደል ዛሬ ግን አንተ ተነሳስተ ሄርሜላ ለሁለታችሁ ሰርጋችሁ ናፍቆኛል ምናምን ማለት በጣም ይከብዳል ለምን ከበደስ እንዴ እንዴት አይከብድም ለምን እንዴ እኛ ማስተር ያረጋ ያለችው ነገር አሁን ትክክል ነው ብለህ ታስባለህ ምን አለ መሰለ አሚሩ እኛ ሰው ነን ፈራጅ አይደለንም አይደል አይ አሁን እኮ ያንተ አጠራር እኔ በማከብራትና በመወዳት ፊት ጠርተህ ምን ለማለት ፈልገህ እንደዚህ አሁን አንተ የጠራኸኝ በብዙ ፊት ለምን እኔ ቡዜም እንዳታወራፍ ነው እኮ አይ አንተ መጨረስ ካለብህ ቡዜም እንደሆነ ነበረበት
አይ መምጣቷም አስፈላጊ ነው። እኔ ፈልጊያት ነው። እኔ ያለችው ነገር ነው አይደል? እኔ ግልጽ የምታወራው ነገር ነው። ግልጽ እየታየ ያለ ነገር ነው። መጀመሪያ አዳምጠኝ። ግልጽ እየታየ ያለ ነገር ነው። ፊት ለፊት በቃ እንደዚህ ኦፕን ግልጽ አድርጋ እያሳየች ያለችው ሩታ አሁን ላይ እሺ፣ አብርሽም ስተኛ ነው ብላችሁ ካሰባችሁ ሩታ ደግሞ ባሰ ከሴት ልጅ የማይጠበቁ ነገሮችን ይበልጥ ጎልታ ወጣ እያሳየች ነው። እሺ ሄርሜላ ትክክል ነው እኮ ያንን ነገር ይኸውልህ አሁን አንተ ማሰብ ያለብህ በምን መንገድ ነው? እስቲ እንዴት ነው የምትረዳው? ይሄ ነገር ሁላችሁም እየተሳሳታችሁ ነው። ሁላችሁም ማለት ነው። አመለካከታችሁ የትኛችሁም ነው ወድጄው አላውቅም። ለምን አመለካከታችሁ ልክ አይደለም። ለምን ይሄንን አልሻትለኝም? እሺ ሄርሜላ ስትመጣ ልክ አልነበረችም። ገብቶሃል አይደል? አሁን እናንተ ያያችሁ ያላችሁት እናንተ ያልታያችሁ ነገር አንዳንድ ሰው ያልታየው ነገር ሌላው ሰው ይታየዋል። አሁን ሄርሜላ ጋር ቀጠለ ይሄ ፍቅር። አሁን ፍቅረኛ ዓለም ላይ ወይም ደግሞ የሆነ ሰውን ይዘህ ስታሳልፍ የምታሳልፈው ላይፍ ትዳር ላይ ታሳልፋለህ? አታሳልፍም። በጭራሽ ይቀየራል ነገሮች። አሁን ሩታም ጋር የነበረው ነገር መጀመሪያ ጮኛዎች እያሉ የነበረው ላይፍ አሁን ላይ ትዳር ላይ አይኖርም። ይቀየራል ነገር። ሲቀየር ግን ነገሮች ከመተውና ከመቀየር ይልቅ ነገሩን ማስተካከል የተሻለ ነው ብዬ ነው ማምነው እኔ። ከዛም አንጻር ነው ሩታ አሁን ላይ እያጠፋች አይደለም ወይ? አዎ እያጠፋች ነው። ግን ከምን አንጻር ነው ልታጠፋ የቻለችው? ወንድሜ ነው እሱ ነው ወንድሜ አይደል? እሱ አይደለችም። ግን ጉዳዩን ይመለከተኛል ብዬ ሳወራ ግን ብዙዎች የማይመቻቸው ሰዎች አሉ። አይመቻቸው፣ አይመለከተኝም። ግን ትክክለኛው ነገር የቱ ነው? እቺ ሴት ብዙ ነገር ያሳለፈች ሴት ናት። ብዙ ነገር ተጎታለች። አሁን ማረፊያዋን የምትፈልግበት አይነት ሁኔታ ውስጥ ነው ያለችው። ልክ እየሰራች ነው አላልኩም። እዚች ጋር እንድትዝል የምፈልግ ነገር አዎ፣ ልክ አይደለችም። ይቅርታ ሳላስጨርስሽ ምን አለ መሰለሽ፣ አሁን የአብርሃም ያኔ ያደረገውን ነገር ብቀላ ነው። ወንዶች እየቀያየረች እንደዚህ እቤቷ ድረስ እየጠራች የማይሆን ሙዶች ማራመድ ያኔ አብርሃም ያደረገው ብቀላ ነው ወይስ ምንድን ነው? እስቲ አሁን አንቺ ሴት ነሽ፣ በብዙ መንገድ ልትረጃ ትችያለሽ አይደል? እኛ ላንረዳ እንችላለን ወንዶች ነን ብለን ስለምናስብ። ቤትኛው አንግል ነው እያይሻት ያለሽው? አሁን ላይ ያደረገች ያለችው ነገር ጥሩ ነው ወይ? ጥሩ ነው እሺ ብሎ ነበር አይደል? እሺ ብሏት ታርቀው ነበር አይደል? ከዛ አፊዛበት ተወችው አይደል? ድጋሚ በሰሞን እያየሽ ነው አይደለም? እኔ ልክናት በሰሞን እያየሽ ነው አላልኩም። ልክናት አላልኩም። ጠርታው ምን አለችው? እኛ እኮ አሚሩ ሰማኝ፣ ጠርታ ምን አለችው? እያወራን ነው እኔና እሷ አይደል እኮ እየሰማን ነው። ስለ ሩታ በጣም እንትን እያልክ ነው። እኛ እኮ ሩታ ትክክል ናት እያልን አይደለም። የሱን ያሳለፈውን ነገር ለምን እሷ ላይ ትደግሙታላችሁ ነው? አሁን እሷ ነች እንጂ እየደገመች ያለችው ነው አይደለም። እሷ ይኸውልህ ጥፋተኛ ናት። ልክ ነህ። ማውራት ካለብኝ አወራታለሁ እኔ ገባ። ግን እሷን አሁን ለምን እንዲህ ሆነች? አንዲት ሴት ህይወቷ ሲበላሽ ወይም የማይሆን መስመር ውስጥ ስትገባ ምን እንደምታደርግ አታውቅም። ይሄ ነገር ምንድነው? ከብዙ ነገር ዲፕሬሽን አለ፣ አራስ ቤት ሆነ ብዙ ነገር አለ። ገብቷል። ከዛ አንፃር እሷ ረፍቷን እየፈለገች ይመስለኛል። ልክ አይደለችም። ልክ ናት እያልኩ አይደለም። አሁንም እየደገፍኳት አይደለም። ልክ ሳትሆን ልክ ናት ልል አልችልም። ይሄ ነገር ግን እሱም ጋር እያጋባችሁት እሷም ጋር የሆነ ነገር እየሆነ አይደለም። መስመሩ መንገዱ ይሄ አይደለም ነው የኔ ከሰማሽ እያሉ ያሉት አሁንም ወንድሞቿ የምትያቸው እነ ፈረንጁም እነ ምናምን እያሉ ያሉትን ከሰማሽ ከሷ አይደለም እነዚህ ሁለት ልጆች ይቅሩና ደስታና ዳኒን ማለት ነው ሌላም ከነሱ የበለጠ ሰው ቢመጣ እኛ ለሷ ደስታው ብቻ ይመሻት እንጂ የትኛውም ሰው ቢመጣ አሁንም እንድራታለን። እነሱም እኮ ልክ አይደሉም። እነሱ እኮ እነሱ ልካቸው እያልኩ አይደለም። እሺ ቢያንስ ይኸውልህ ያኔ ምን ስትል ነበር ከኛ ጋር? እንደ ሩታ ጋር ገብተን በስነ ስርዓት እያወራናት እንደ ወንድም ዝቅ ብለን እያወራናት ምን ላይ ሰታን ያባረችን? ትክክል ናት። ይኸውልህ ስሜታዊ ሆነ ስሜታዊ በንግግሯ ትክክል ናት። ስሜታዊ ነበረች። ስሜታዊ ይዛኔ ደስታዋ ነበር። እኛ ምን ደስታዋ ነበር። ሰማኝ። ይኸውልህ እኛ ፍላጎታችን ምን ነበር? እንዲታረቁ ነበር። ታዲያ እንዲታረቁ ከነበር ስሜታችን ያን ሁሉ ነገር አመጫጭቃን የኔና የሱ ጉዳይ አልቃል አለች። አልቋል። ከዚህ በኋላ ምንም የሚፈጠር ነገር የለም። እናንተ ደስታንም ሆነ ማንንም እንድትናገሩብኝ አልፈልግም፣ ከቤቴ ውጡ ብላ አባረረችን። ያኔ ደግሞ ከሱ ጋር ደስታ ከሱ ጋር እያለ ምን እያረክ ነበር አንተ? ደስታ ከኔ ጋር ምን አርግ ኖ ምን እያረክ ነበር? ውስጥ ላይ እኮ ስታሽለጠልጥ ምናምን እንትን ስትልለት የነበርከው አንደኛ አንተ ነበር። መጀመሪያ ስማኝ፣ ሚዲያ ላይ ስላልወጣ እንጂ መጀመሪያ ስማኝ። አሁን ደግሞ ተገልብጣ ሩታ ምናምን እኔ ስለ ደስታ ጥሩ ነገር ተናግሬያለሁ። ስለ ደስታ ሚዲያ ላይ ሳትወጡ ክርስታ ጋር ታወሩ ነበር በብዙ መንገድ። ማንም ይኸውልህ እኔ እንደማውቀው ማንም አያውቀውም። ሰምታኛ ዛሬ ለምን ተገለበጠ? ስማኛ ነግሬዋለሁ ከዛ ፊት እኔ ሩታ ላይ ሰው ላይ መጥፎ ነገር እንድትሰራ አልፈልግም።
የፈለከውን ማድረግ ትችላለህ በገንዘብ አይደለም እኛ እንዲሰራ እንፈልጋለን ስማይ ይኸውልህ አንተ እያልክ ነው እንደዛ አሁን መጥፎ ነገር እንዲሰራ ማንም እንፈልግ የለም እሷ የምታረገው እያልክ ያለው እንደዛ ነው እያልክ ያለው አንተ አሁን ትክክል ያልሆነው የምታረገው ነገር ትክክል አይደለም እኔ በምን እሺ ንገረኝ እና አይደለም ስማኝ ይኸውልህ ወንድ መቀየር ሴት መቀየር እርድና ነው ኖ ያለፈ ነገር አልፏል ተቀይሮ ምን በቃ አሁንም ይኸውልህ መስመራችሁን አሳቱ ሁለታችሁም ማለት ነው እዛ በኔ ፊት ሳይሆን ሌላ ቦታ ከተፈለጋችሁ ተጨቃጨቁ በኔ ፊት ግን ይሄንን ነገር አታውሩ ሲቀጥል ደግሞ ሁለታቸውም ልክ አይደሉም አሁን ያሉበት መስመር ልክ አይደሉም ልክ ናቸው እያሉ የሚደግፏቸው ሰዎች ሊኖሩ ይችላሉ ግን ልክ አይደሉም በቃ አብርሃምም ልንገር ስማኝ ምን ያረጋ ነው ያለው ከማይሆን ይኸውልህ እንዲህ ነው በትዳር ላይ ደረብ እንደዚህ ያደረክ ማገጥ ብዙ ነገር የተባለበት ሴት ናት እቺ ሴት ሄርሜላ ማለት በሷ ብዙ ነገር ተገፍቷል በሚዲያ ፊትም ሆነ ቤተሰቡ ሁሉም ተዋርዷል በሷ ምክንያት ተዋርዷል ዛሬት ላይ እውነት እንዲሆን ግን አልፈልግም ገባ አይደል ያ የተዋረደበት ቤተሰብ የተሰቃየበት ነገር እውነት እንዲሆን አልፈልግም ምንም ሩታ ትክክል ባትሆን ከሷ ጋር ግን እንዲሆን አልፈልግም ምክንያቱም ልክ አይደለም እሷ በትክክል መንገድ እየመጣችው ሴት አይደለም እሷም እያረገችው ለምን እስኮ ብቸኛ በነበረ ሰዓት ነው አይደል እንዴ አብረው ይተጠቅ ምንድነው ብቸኛ በትዳር ላይ ነው መታፈቅራለሁ ያለችው የምን ብቸኛ ነው አሁን ብቸኛ ስለሆነ ነው ምናልባት አፍቃሪ ኮንሽ ምንም ላይ መለከትሽ ላታይ ትችያለሽ እንዴ ከፈቀረች ያላፈቀራት ደስታ መታው ነው ያለባት ደስታ ያለው እሷ ጋር አይደለም ታያለ ለምን እንዳልኩ ታውቃለህ ትዳር እንዲህ አይደለም አሁን ፍቅር ዓለም ላይ ልክ ነው ሆይታ ነው ፌታ ነው ግን በኋላ ላይ እንዲህ ሊሆን አይችልም ትዳር ሲመሰረት የትኛውን ቦታ ላይ ይቀየራል ነገሮች ያንን መቻላ አቅቶት ወንድ ልጅ መውጣት አለበት ሴት ልጅ መውጣት አለባት ከትዳሯ አይደለም ነገሮችን አስተካክለው ወደ አንድ የሚመጡበትን መስመር ነው መስተካከል ያለበት እናንተስ የሷም ጓደኞች የሱም ጓደኞች የከሌ ጓደኞች እየተሰበሰባችሁ የሆነ ድብልቅልቅ ነው የምታረጉት ነገሮችን እንዲህ ከማድረግ ይልቅ አጥሩት ነገሮችን በቃ ብቻቸውን እንዲሆኑ ተዋቸው ይሄንን ማለት ምን ማለት መሰለ እሱ ከሴት ጋር እንጂ መኖር አይችልም እንዴ አብርሽ ይችላል ሩታ ከወንድ ጋር እንጂ መኖር አትችልም ትችላለች ግን እያደረጉ ያሉት ነገር አሁን ለምሳሌ አብርሃም እኔ ጥፋቱ እየታየኝ አይደለም በመታወሪ ልክ ማለት ነው እሺ እንዴት ባወራህ ነው የሚገባ እንዴት ባወራችሁ ነው የሚገባችሁ ሁላችሁ አሁን ምን ብዬ ላውራችሁና ይገባችኋል ብቸኛው ነው እሷ እየቀያየረች እንደፈለገች እየሆነች የሱን ሐዘን እኔ እንደዛ አላልኩኝም እኔ የወንድሜ ሐዘን አስደስቶኝ አያውቅም በጨው ታዲያ ምን አሁን እስቲ እኔ እኮ ምንም አልገባኝም ጊዜ ስማኝ እኔ አንተ ላይ ያለው ነገር እኔ የታየኝ ነገር ስላለ ነው እንዲህ የምልህ እሱ አብ ሊሆን ይችላል እኮ አይደል ወንድምሽ ነው ሩታ ተቀያየር ወይ ደግሞ እሷ ፍቅረኛዬ ነው ብላ አሸሼ ግዳሜ ብላለች እሺ በዚህ ልክ ካሰብ እንዳልሽ ሆናለች አሁን ላይ እኮ ቤቷ ድረስ ወንድ እየጠራች እኮ ነው እንዴ ምን ስትሆን አያችሁ ምን ከካሜራ ውጪ ምን ሊደረግ ምን ኬትና ቃለንኛ እንዴ በካሜራ ባያችሁት እንጂ በካሜራ ውጪ ምን እንደሚደረግ አብሽንካ ምን እንደሚሆን እኮ ታውቁ ለምን እንዴት አናቀም አጠገቡና እኛም ሩታ አጠገብነን እኮ አልነበርክም እኛም ሩታ አጠገብነን የምትለው አልነበርክም ሩታን አንተ ኬት ታውቃታለህ በደንብ ነው ማለት እንዴት ምን አንተ ዛሬ ነው እንዴ እንት እኮ መልስልኝ ኬት ልክ አሁን እንደዛ ብለን ማውራት ሳይሆን እንዴት አላቃት በደንብ ነው ማለት ይኸውልህ እኔ የደስታ ማመጣጡ አውቀዋለሁ ለምን እንደመጣ አውቀዋለሁ መጀመሪያ ነበር ይኸውልህ ስማኝ ስለ ሩታ ስለምናም የምታስብ ከሆነ ሳይገባ ስለ ሩታ ስማኝ ይኸውልህ ስማኝ መጀመሪያ ሳይገባ ነበር ደስታን ማስቆም ነግሬሃለሁ ማጣላት ወይም ደግሞ ብዙ ነገር ማድረግ የነበረበት ስማኝ ይኸውልህ ስማኝ መጀመሪያ አዳምጠኝ መሀል ላይ ገብቶ ያንኑ ነገር እስቲ ብዙ ያስቢው ይሄ ልጅ ሚያኮነ ያንን ነገር ለምን አላቋረጠውም ለምን አላስቆማቸውም ለምን እንዳይገባ ወደ ህይወቷ አልከለከላትም እሱ ልክ ነው ተናግሬያለሁ እና ለምን ያስመስላል ስማኝ ይኸውልህ ስማኝ ልንገርህ እኔ አስመሳነኝ አይደል በገንዘብ የገዛቸው ልጆች ሳጋፍጣቸው አይታል አይደል በኋላ ላይ ነው በሆነ ከሰላያያችሁ ነው በምን በቃ እኔ ነገርኩህ ስማኝ አንተ ገንዘብ ይቀይራል ማለት ነው ገንዘብ ይቀይራል አልቀየረ ነው እኮ ነገርኩህ ገንዘብ ስለቀየረ ብቻ ነው እኔ በምን ገንዘብ ለምን ምን ገንዘብ አለበለዚያ ይኸውልህ የምትጨቃጨቁት ትቻችሁ ነው የሚሄደው እኔ በመነጋገር ማታም ለምሳሌ እኔ ባንቺ ፊት እንደዚህ አይነት ወሬ ታውቂኛለሽ አይደል በጣም እንደማከብርሽ እንደምወድሽ ታውቂያለሽ እሱ እኔም ስላከበርኩ ነው የጠራሁት እንደዚህ የሚያወራው ነው እኔም ይኸውልህ የሰራው ስህተት ስላለ እሺ ሰራው ስህተት ምንድነው እኔ ምንድነው የሰራው ስህተት እናንተ የምትፈልጉት አሁን እኔ የሰራው ስህተት ምንድነው በቃ ሁለቱም ተለያይተዋል ምን እንዲሆን ነው የምትፈልጉት በሩታና ባብርሽ ጉዳይ እኔ ይኸውልሽ ከደስታም ጋር እንዳትሆን አብርሃምም ከኤርሜላ ጋር እንዳይሆን ነው የምፈልገው በቃ አብረው ራሱ ባይሆኑ ሁለቱ እንዲለያዩ ፈልጋለሁ እሺ አንተ ሐሳብ ምንድነው ምንኛ ነው አንተ ልጁ ምን እንግሊዘኛ ወይስ ምንኛ ነው ማወራው ነው የሚመስለው አማርኛ ነው አማርኛ የምታወራው ራሱ አማርኛን መጀመሪያ አስተካክልስ አረባካ ከማውራት በፊት ቢያንስ በደንብ አስተምርሃል እና አስተምርህ አሁን እየሰማኸኝ ነው ሰምተኛል አይደል ጆ
ብዙ ነገር ሆነህም አብረህም ሆነ ምናምን አሳልፈሃል። በቃ ካሁን በኋላ አንተም ስለሌላው ማውራት ሳይሆን ዝም ብለህ መቀመጥ። እንዴት በቃ ዝም ብለህ መቀመጥ። ይኸውልህ በሩታና በአብርሃም አስችሎኝ ነው ያልቀመጠው። አሁን ይኸውላችሁ ተሰሙኛላችሁ እናንተ። አሁን እኔ ፍላጎታችሁ ምንም ሊገባኝ አልቻለም። የሁለታቸውም ወገን ያላችሁ ሰዎች አንተም ሄርሜላ ልታጋባ ትፈልጋለህ። አንተስ ምንድነው የምትፈልገው? ደስታ ልታጋባ ነው የምትፈልገው? እኔ እንዴ ደስታ ቢጋባ እኔ ያኔ ለምን እንትን እለው ነበር። በቃ ስለዚህ ምንድነው የምትፈልጉት እናንተ? እኔ አልገባኝም። አሁን በእነሱ ህይወት እንደዚህ ታመሱ ምንድነው ጥቅማችሁ? ደስታን ከምታገባ ማለት ነው ቆመ ቀር ብትሆን ይሻለኝ። እኔ እንደዛ ነው። ደስታ ስለማይሆን ነው ሁሉ ነገር ነው ስለማቅ ነው። ያውላችሁ ስሙኝ አሁን እናንተ ከህይወታቸው ብትወጡ ምንድነው የምትጎዱት ነገር? የራሳችሁን ህይወት ብትኖሩ ምንድነው የምትጎዱት? ለምንድነው ሁላችሁ ዙሪያችሁ ላይ የዞራችሁ ያላችሁት? ተዋቸው። ለኛ ወይ ለቤተሰቦቹ ተውላት። በቃ አብርሽ ነው አይደል? እስቲ ቤተሰቡን አምኖ ይጎዳሱ። ሁለታችሁም ተው። በቃ አታድርጉ ይሄንን። ከሱ ህይወት መውጣት ከቻላችሁ ውጡ፣ አለበለዚያ ዝም በሉ። ነገሮችን እያቀጣጠላችሁ እዛ እዚህ እየዞራችሁ ነገሮችን አታሽቃብጡ። በቃ አቁሙ። ሁላችሁም ብትሆኑ ማለት ነው። ሁሉም እየዞርኩ ነው ይሄንን የተናገርኩት፣ ግን የሚሰሙ ጭንቅላት ካላቸው ሁሉም አቁሙ። በቃ ይሄ ነገር ወደ ጥሩ ነገር እናንተ መስሏችኋል። ለዛሬ ጥሩ የሚፈጠር መስሏችኋል። ነገን ግን እስከ ማገዳደል ድረስ ሊደርስ ይችላል። በመሃላችሁ ሰው ቢሞት ምንድነው የምታረጉት? ምንድነው መብትየው? ይሄ ነው ትክክል አይደለም። ስለዚህ በቻላችሁ ልለምናችሁ፣ በቃ በምትወዱት ነገር በቃ ከህይወታቸው ውጡና ዝም በሉ። እስቲ ዝም በሏቸው። በቃ ልክ ያልሆኑትን እኔ በቃ ማድረግ ያለብኝ ቦታ ላይ ላድርግ። እስቲ ተውኝ። ሁላችሁም የምታወሩት የምታደርጉት ነገር ሁሉ አንድ አይነት ተመሳሳይ። በጣም ነው የሚያስጠላው። ምንም እኮ ብዙ ተመሳሳይ ነገር ማንም እያደረገ ያለው ነገር ተመሳሳይ ነው የምታወሩት ሁላችሁ። በቃ ላይፉን ልኑራ ላይ ይኑርበት። ላይፍን ይኑራት በለኝ። ከሴት ጋር አለ ሴት መኖር ይችላል እሱ። ይሄ ብዙ ነገሩን ያጣበት ነገር ነው ቢገባው እሱ ዛሬ ላይ እንደዚህ የሚሆንበት ነገር። እኔ ደግሞ እውን ሆኖ እሱ እንዲህ ነው ድሮም እንዲህ ነው የከሌ ልጅ ነው እንዲባል ስለማልፈልግ ነው። የማይገባው ሰው ግን አለ ይሄንን እኔ ላይ ሊወርድ የሚጥር የፈለገውን ያድርግ። ግን ወንድሜ ትክክለኛ መስመር ውስጥ እስኪገባ ምንም ከማድረግ ወደ ኋላ አልልም። አሁንም ቢሆን ማለት ነው መለፍለፍ ጥግ ድረስ መለፍለፍ ካለብኝ ለፈልፈል ነው። አለቀ። 4 ነጥብ። ይሄ ነው ማድረግ የምችለው እኔ። አሁን እናንተ ሁለታችሁ እንደዚህ እንድትጨቃጨቁብኝ አልፈልግም። ለዚህ ከሆነ የጠራኸኝ ጆ በጣም አዝናለሁ። የምር አመሰግናለሁ። ሰላም ረማበድ። እሺ ቡዚ አሁን ተረጋጊና ወደ መፍትሄው ብንገባ ይሻላል። ያው መፍትሄው አብርሽን መቅረብ ትችላለህ። ከቀረብክ ቤተሰብህ በአንተ ምክንያት ብዙ ነገር ያየባት የተዋረደክባት ብዙ ነገር የተባልክበት ቤተሰብ የተሰደበበት ሴት ናት በል። ህይወት አይሆንም በል። ደስታም ጋር ቢሆን ደግሞ አጠገቧ እንዲደርስ አልፈልግም። ምክንያቱም ህይወት አይሆናትም። ራሷ ቆም ብላ ትይ። ትክክል ነች። በቀደም ግን አግኝቼው አያገባችሁም ስለኛ ህይወት ስለኔ ህይወት ምን አገባ? የእናንተ ህይወት አትኖሩም ወይ ቅድሚያ ያለ ለሱ ባልንበት ማለት ነው። እኛ እኮ ምንም የምናገኘው ነገር የለም። እሱ ታረቀ አልታረቀኛ ምንም፣ ግን የሰው ፍቅር ያስደስተናል ነው። እኛ የሚከፈለን ነገር የለ፣ እኛ የሆነ ነገር የለ። ስራ ለቀን ነው እንደዚህ እኛ እንትን የምንለው አይደል? እነሱ ለማስታረቅ ግን እኛ እሱ አያገባችሁም ከኛ ራስ ውጡ፣ ቅድሚያ የራሳችሁን ህይወት ኑሩ አለን። እሺ ብሎ የዛኔ ሰድቦን ሄደ። በቃ እሱን ለኔ ተው በቃ። እሺ ጨርሻለሁ። እሺ አዎ ምን ትችያለሽ?